ህወሓት በአፈሳ የወሰዷቸው ወጣቶች ካሉበት ማሰልጠኛ እየጠፉ መሆናቸው ተነገረም። በአካባቢው እየተጠናከረው ያለው የግዳጅ ምልመላ አፈሳ ተካሂዶባቸው ወደ ተለያዩ የጦር ማሰልጠኛ ጣቢያዎች ተወስደው የነበሩ በርካታ ወጣቶች ከተመደቡበት ማሰልጠኛ ጣቢያዎች በመኮብለል ላይ መሆናቸው ተገለጸ። ከስፍራው የሚወጡ መረጃዎች እንደሚያመለክቱት በአስገዳጅ ሁኔታ ወደ ማሰልጠኛ ከተወሰዱት ወጣቶች መካከል ቁጥራቸው ከፍተኛ የሆኑ አባላት በምሽትና በተለያዩ አጋጣሚዎች በመጠቀም ማሰልጠኛዎችን ጥለው እየጠፉ እንደሚገኙም እየተነገረ ይገኛል። የዚህ ምክንያት ዋነኛው ተብሎ የተገመተው ደግሞ የፍላጎት ማጣትና የስነ ልቦና ጫና ወጣቶቹ ዓላማው በግልጽ ባልታወቀና ፍላጎታቸው ባልሆነ ወታደራዊ ስልጠና ውስጥ በግዳጅ መካተታቸው የፈጠረባቸው ከፍተኛ የስነ ልቦና ጫና እንደሆነም ተጠቅሷል። በዚህ ሳቢያ ቁጥራቸው ቀላል የማይባሉ ወጣቶች ከአካባቢው በመሰወር ላይ ሲሆኑ ሁኔታው ያሳሰባቸው የካምፕ ኃላፊዎች ቁጥጥሩን ለማጥበቅና ኮብላዮቹን ለመያዝ የተለያዩ ፍተሻዎችንና አደገኛ እርምጃዎችን መውሰድ መጀመራቸውም ተሰምቷል። እዚህም በወጣቶች መጥፋትና መኮብለል የህወሓት ቤት ክፉኛ እንዳሳሰበው እየተነገረም ይገኛል።